ሶስተኛው ሐሳብ እንዴት እንዋጋለን የሚል መንፈሳዊ ውጊያችንን እንዴት ነው መዋጋት ያለብን? ውጊያችንን ከማን ጋር መዋጋት አለብን? በምን መዋጋት አለብን? የሚሉትን ሐሳቦች በክፍል 1 ያየን ሲሆን አሁን ደግሞ እንዴት ነው? ምክንያቱም ወታደር ከማን ጋር መዋጋት እንዳለበት ይማራል። በምን መዋጋት እንዳለበት ስለ እያንዳንዱ መሳሪያ ጥቅም አጠቃቀም ይማራል። ሶስተኛው እንዴት መዋጋት አለብን የሚለውን ስልት ይማራል። የቱ ጋር መቀመጥ አለብን፣ የቱ ጋር መነሳት አለብን፣ የቱ ጋር መሮጥ፣ የቱ ጋር መግባት መውጣት እንዳለበት ስልቶችን ይማራል። ስለዚህ እነዚህ የውጊያ ስልቶቻችን እንዴት ነው መዋጋት አለብን የሚለውን እንመለከታለን። እንዴት ነው መዋጋት ያለብን? አንደኛ በመጸለይ ነው የምንዋጋው። ያውም መንፈሳዊ የሆነ ጸሎት በመጸለይ የሚነሳብንን የመንፈስ ጦርነት በመንፈስ በመጸለይ ነው የምንዋጋው። ኤፌሶን 6:18 ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይለናል የእግዚአብሔር ቃል። ለምንድን ነው? የልምድ ውጊያ በዚህኛው የውጊያ ሲስተም ላይ አቅምም ጉልበትም የለው። በልምድ በሚደረግ ውጊያ ይሄኛውን የውጊያ ሲስተም ማሸነፍ አንችልም። ምክንያቱም በሐዋርያት ሥራ በ19ኛው ምዕራፍ ከቁጥር 11 ጀምሮ መጽሐፍ ሲናገር ጌታም በጳውሎስ ላይ ታላቅን ነገር ገለጠበት። ሰዎችም ከጳውሎስ ላይ ሰውነቱ ጨርቅ ወይንም ልብስ እየወሰዱ ደዌ ባለባቸው ሰዎች ላይ፣ አጋንንት ባለባቸው ሰዎች ላይ እየወሰዱ ያደርጉባቸው ነው። ደዌያቸውም ከላያቸው ላይ ይለቃቸው እንደነበር መጽሐፍ ይናገራል። ክፉ መናፍስትም ያለባቸው ሰዎች ነፃ ይወጡ ነበር። ይህንንም ያዩ የአይሁዳዊው የካህናት አለቃም ለሆነው ለአስቄዋ 7 ልጆች ይህንን በማየት ለማድረግ ሞከሩ። ነገር ግን በልምድ ለማድረግ ስለሞከሩ without holy spirit ያለ መንፈስ ቅዱስ ሙላትና ያለ መንፈስ ውጊያቸውን ለመዋጋት ስለሞከሩ ክፉ መናፍስት እንደዚህ የሚል ምላሽን ሰጣቸው። ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ? በማለት እጅጉን እንዳየለባቸው እንደቦጫጨቃቸው ልብሳቸውን ጥለው እስኪሸሹ ድረስ እንዳሸነፋቸው መጽሐፍ ቅዱስ ይናገራል። ምክንያቱም ለምን መሰለ? ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ላይ ያስቀመጠልን ቃል አለ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ በመንፈስ ግን እንዋጋለን። የመንፈስን ሥራ በመንፈስ ነው ልናፈርስ የምንችለው። ሁለተኛው እንዴት እንዋጋለን? በንቃት ልንዋጋ ይገባል። መጽሐፍ ቅዱሳችን አንደኛ ጴጥሮስ 5:8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልን። አልነቃን እንደሚያገሳ አንበሳ የሚዞረን ዲያብሎስ ሊውጠን ይችላል፣ ሊውጠን ይፈልጋል፣ ወደ ራሱ ሲስተም ሊያስገባን ይፈልጋል። በንቃት ነው መዋጋት ያለብን። ከሚለቀቀው ከሶሻል ሚዲያ ከሚለቀቀው ከቴክኖሎጂው ጀርባ ያለውን ሲስተም በንቃት በመዋጋት ከሚመጣው ከእያንዳንዱ ቴክኖሎጂ ጀርባ ምን አለ የሚለውን ነቅተን መዋጋት፣ በነፃ ከሚሰጠን ከእያንዳንዱ ሲስተም ጀርባ ምን አለ የሚለውን ነገር ነቅተን በመንፈስ ንቁዎች ሆነን ልንዋጋ ይገባል። ሮሜ 13:11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ወደ ዘመኑ መንቃት አለብን። መጽሐፍ ቅዱሳችን ቀኖች ክፉዎች ናቸውና ዘመኑን ዋጁ። ዘመኑን ማወቅ፣ ሲስተሙን ማወቅ፣ የተዘረጋውን የዘመኑን መረብ ሲስተም ማወቅ፣ መንቃት፣ ነቅቶ መዋጋት። ወደ አንድ ከባድ ጦርነት ውስጥ የገባ ሰራዊት ወይም ወታደር በውጊያ መሃል እንደማይተኛ፣ ትልቅ በሚደረግ ውጊያ መሃል እንደማይተኛ ነቅቶ እንደሚወራ፣ ቤት በኩል ሊተኮስብኝና ልመታ እችላለሁ፣ ቤት በኩል ተኩሽ ልመታ እችላለሁ ብሎ ራሱን በንቃት እየጠበቀ ውጊያውን እንደሚያደርግና እንደሚፈጽም ክርስቲያኖች በጌታ በኢየሱስ ክርስቶስ አምነን የዳንን ሰዎች ሁልጊዜ በጦርነት መሃል እንዳለን ለራሳችን መንገርን ማወቅ አለብን። በጦርነት መሃል ያለው ወታደር ጦርነት ላይ እንደማይተኛ እኛም በንቃት ልንዋጋ ይገባል።
የተነሳብንን ሰይጣንን ሰልፍ፣ ሰይጣንን ጦርነት፣ የዲያብሎስን ውጊያ በመንፈስ ልናሸንፍ የምንችለው ነቅተን ስንዋጋ ነው። ንቁዎች ልንሆን ይገባል። ሶስተኛ በእምነት ጸንተን በመቃወም ነው የዲያብሎስን ስራ ወይንም መንፈሳዊ ውጊያችንን የምንዋጋው። መጽሐፍ ቅዱሳችን በያዕቆብ ምዕራፍ 4 ከቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ስለዚህ በእምነት ጸንተን በመቃወም ትላንትም ዛሬም ነገም የምንቃወመው ኃይል አለ። ዲያብሎስን ሲስተም፣ የሰይጣንን ስራና ሴራ በእምነት በመቃወም መንፈሳዊ ውጊያዎቻችንን በድል ማሸነፍ እንችላለን። በድል መወጣት እንችላለን። ድልን መቀናጀት የምንችለው በመቃወም፣ የተዘረጋውን መረብ በመቃወም ድልን መቀናጀት የምንችለው። አራተኛ ታርጌትን ባለመሳት፣ ታርጌታችንን ባለመሳት፣ ፎከሳችንን ባለመርሳት። እንደዚህ አጋጥማችሁ አያውቁም? ለምስጋና ተንበርክካችሁ በማጉረምረም ውስጥ ራሳችሁን አግኝታችሁ ታውቃላችሁ? ለመቃወም መታችሁ ተንበርክካችሁ ተኝታችሁ ታውቃላችሁ? ታርጌትን ያስታል ሰይጣን። ታርጌታችንን፣ ፎከሳችንን፣ ዓላማችንን እንድንስት ያደርገናል። በተለይ በመንፈሳዊ ዓለም ላይ ለመበርታት ስንፈልግ፣ እጅጉን ለማደግ ስንፈልግ ታርጌቶቻችንን እንዳንመታ ተንበርክከን በእንቅልፍ በድካም በዝለት በኋላ ጸልያለሁ በሚል ተራ ምክንያት ታርጌታችንን ያስተናል። ስለዚህ ጳውሎስ ለዚህ ምን ይለናል? በሰይጣን እንዳንታለል እርሱን ሐሳብ አንስተውምና፣ በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ይላል በሁለተኛ ቆሮንቶስ 2:11 ላይ። ሐሳቡን ባለመሳት፣ ታርጌታችንን፣ ፎከሳችንን፣ ዓላማችንን ባለመሳት፣ የሰይጣንን ሐሳብ ባለመሳት፣ ልንጸልይ የገባንበትን የጸሎት ርዕሳችንን ባለመርሳት፣ ባለመቀየር፣ የነውን እይታችን ሳይደበዝዝ ፎከሳችንን ጠብቀን ታርጌታችንን ልናሳካ ይገባል። ስለዚህ ታርጌቶቻችሁን አትሳቱ። በማየት ያየነውን ደግሞ በመምታት ታርጌቶቻችንን ድል በማድረግ ሰይጣንን ስራ ልናፈርስ፣ መንፈሳዊ ጦርነታችንን ልንዋጋ ይገባል። መንፈሳዊ ውጊያችንን እንዴት እንዋጋ ለሚለው አምስተኛ በስልጣን ልንዋጋ ይገባል። ስልጣን ተሰጥቶናል። በሉቃስ ወንጌል ምዕራፍ 10 ከቁጥር 19 ላይ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል። ስለዚህ በስልጣን ነው ልንዋጋ ይገባል። አውቶሪቲያችንን በመጠቀም ስልጣናችንን በመጠቀም የመናድ የመሻር የመንቀል ስልጣን አለ። በምድር ያሰርነው በሰማይ የታሰረ እንደሆነ ማወቅ አለብን። ስልጣን አለን። በጠላት ኃይል ሁሉ ላይ ስልጣን ተሰጥቶናል። ያም ስልጣናችንን በመጠቀም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን ትልቅ ስልጣን አለ። የሰይጣንን ሥራ እናፈርስ ዘንድ፣ የዲያብሎስን ምሽግን ንንድ ዘንድ ስልጣን ተሰጥቶናል። በስልጣን ልንዋጋ ይገባል። በስልጣን ልንመላለስ ይገባል። ልናፈርስ፣ ልንገነጥል፣ ልንንድ፣ የሰይጣንን ዓለም ልናናውጥ ስልጣን ተሰጥቶናል። ያን ስልጣናችንን በመጠቀም የሚነሳብንን የሚቃጣብንን የትኛውም አይነት መንፈሳዊ ውጊያችንን በድል ማሸነፍ እንችላለን። ስለዚህ ስልጣናችንን መጠቀም አለብን። እባቡንና ጊንጡን የመርገጥ ስልጣን፣ እንደገና በጠላት ኃይል ሁሉ ላይ የተሰጠን ስልጣን አለ። ልጅ ስንሆን ያገኘን የእግዚአብሔር ልጆች በክርስቶስ በኩል የእግዚአብሔር ልጆች በመሆን ያገኘነው ታላቅ ስልጣን አለ። ይህን ስልጣናችንን በመጠቀም ነሳብን የትኛውንም አይነት መንፈሳዊ ውጊያዎችን ማሸነፍ የምንችለው። መጨረሻም ለዚህ ቻናል አዲስ የሆናችሁ ቤተሰቦች ይህንና ይህን መሰል መንፈሳዊ ትምህርቶች እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እየጠየኳችሁ፣ የቻናሉ ቤተሰቦች ላይክ፣ ሼር በማድረግ ማበረታታችሁን እንድትቀጥሉበት ላሳስባችሁ ወዳለሁ። የጌታ ጸጋና ሰላም በያላችሁበት ይብዛላችሁ።